ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑ ማንም መጠርጠር የሌለበት ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። መንግስት ይተካል፣ ሀገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ የፈረመው ተቀብሎ መሄድ ይኖርበት። ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። እንዳለመታደል ሆኖ ኢትዮጵያ በራሷ የተፈጥሮ ሀብት ተደራዳሪ ሆና የቆየችባቸው ዘመናት የትየሌሌ ናቸው። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ምን ያክል ዋጋ እንደከፈለችም ዓለም ያወቀው ፀሐይ የሞቀው ሀቅ ነው። ምናልባት ታጋሽና ሁሉን ቻይ ተደራዳሪ ባትሆን በዋናነት ግብጽና ሱዳን ተጣምረው የሚያደርጉት ይታወቃል። ሁለት ለአንድ ሆነው ሲፋለሟት ስንት ጊዜ ስተው ስንት ጊዜ እንደከሸፈባቸውም ይታወቃል። አሁን ደግሞ ከግድቡ ጉዳይ ያልተናነሰ ፖለቲካዊ ትርጉም ያለው ከቀጠናው እስከ ሀያላን ሀገራት ድረስ በቀይ ባህር ያሰባሰበና የአፍሪካ ቀንድን ካርታ የሚቀይር የኃይል አሰባሰብ ይፈጥራል ተብሎ በበርካታ ተንታኞች ግምት የተሰጠውና የቀይ ባህር ጌቶችን ያመሰው የወደብ አብዮት ተቀስቅሷል። የወደብ አብዮቱን ኢትዮጵያ ባትቀሰቅሰው ምናልባት የዚህን ያክል ትኩረት ላይስብ ይችል ነበር። በነገራችን ላይ ኢትዮጵያ ከቀይ ባህር ለምን እንደምትገፋ አስባችሁ ታውቃላችሁ? የአሰብ ወደብን የመጠቀም መብት ያላት ተቃዋሚ ለምን እንደበዛባትስ መርምራችሁ ደርሳችሁታል? ሚስጥሩ ግን ወዲህ ነው። ታስታውሱ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ወደብ እንደሚያስፈልጋት ሲያስረዱ አባይና ቀይ ባህርን አያይዘው ነበር። ልክ ናቸው። አባይና ቀይ ባህር የአንድ ሳንቲም ሁለት ገጽታ ናቸው። ኢትዮጵያ አባይን ስትገድበው በአሰብ በኩል ወደ ቀይ ባህር እንደምትዞር ተፎካካሪዎቿ ወይም ጠላቶቿ ግምት አላቸው። በቀይ ባህር ዙሪያ ጥቅማቸውን ለማስጠበቅ የሚጥሩ ሀያላን ሀገራት የኢትዮጵያ ወደ ቀይ ባህር መመለስ በስጋት ያዩታል። ስጋታቸው ደግሞ የአባይ ሚስጥር ነው። ኢትዮጵያ በአሰብ በኩል የምታሳካው የወደብ ተጠቃሚነት ብቻ አይደለም። ከወደቡ ጋር ተያይዞ የሚመጣው ትልቁ ሚስጥር በቀጠናው ተጽዕኖ ፈጣሪ እንዳትሆን የሚገዳደሯት ኃይሎችን ማሸነፍ ነው። ኢትዮጵያ በአሰብ በኩል ወደ ቀይ ባህር ስትገባ ነገሮች ይቀያየራሉ ተብሎ የሚጠበቀው ከዚህ አውድ በመነሳት ነው። ሀገሪቱ ወደብ ስታገኝ የኃይል አሰላለፉ ተገልብጦ አዲስ መልክ ይዞ ይመጣል። ምክንያቱም እዚህ ቀጠና ላይ ኢትዮጵያን ከወደብ ለማራቅ የተሰለፈ ግራ ዘመም ቀኝ ዘመምም አለ። የምስራቁም የምዕራቡም የመካከለኛውም የሩቁም አለ። ታዳጊውም ያደገውም አሸባሪውም ህግ አስከባሪውም አለ። በዚህ ጉዳይ ላይ የሚያተኩረውን ጥንቅር ይዘንላችሁ ቀርበናል። አብራችሁን ቆዩ። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀጣጠሉት የወደብ አብዮት ቀላል አይደለም። ፖለቲካዊ ትርጉምም መልከ ብዙ ነው። ከፖለቲካ ጨዋ የምትባለዋ ቻይናን ሳይቀር የሚያንሰረስርም ነው። ሩሲያም ከዩክሬን ባልተናነሰ እዚህ ቀጠና ላይ የማታንቀላፋበት ምክንያት አላት። አሜሪካም የተለየ ስጋት አለኝ ባይናት። ቀይ ባህርን እንደ ተርብ የሚያምሰው የሁቲ ታጣቂ ጉዳይም እንቆቅልሽ ሆኖባት ይገኛል። እናም የደፈረሰው ይጠራ ዘንድ ይዋጣልኝ ሳትል አትቀርም። በተለይ የቀይ ባህር ማዕከል ኤርትራ ደግሞ ለጠላትም ለወዳጅም የተመቸች ሆናለች። ኢትዮጵያ የዚህ ተቃራኒ ናት። ካይሮ ደግሞ አጋፋሪ፣ ኢትዮጵያን የሚጠሉትን በሉ በሉ በማለት ቆስቋሻ ግብጽ ናት። በእርግጥ ይህን ታደርግ ዘንድ በርካታ ምክንያት አላት። ይልቅስ ምክንያታቸው የማይታወቅ አገራት አሰላለፍ አሰብን ታኮ እየመጣም ይገኛል። እናም ይህን መፈተሽ አለብን። በነገራችን ላይ አሰብን የታከከው የኃይል አሰላለፍንም ሚዛናዊ በሆነ ማስተዋል የምንመረምርበት ጊዜ ላይ መድረሳችን ልብ ማለትም ያስፈልጋል። በአሰብ ሳቢያ በኢትዮጵያና በኤርትራ መካከል ጦርነት ሊከሰት የሚችልበት እድል በእጅጉ አድጓል የሚሉ ትንታኔዎችም እየወጡ ይገኛል። ተንታኞች አልፎም ተርፎም ባለስልጣናት ጭምር በዚህ ዙሪያ በድፍረት ስጋታቸውን እየገለጹ መሆናቸውን እየታዘብን ነው። ጦርነት ቢፈነዳ ኢትዮጵያና ኤርትራ አንድ ላይ ሆነው የሚፋለሙበት ሳይሆን ከጀርባ በርካታ ኃይሎች እንደሚሳቡ እየተገለጸ መጥተዋል። በኢትዮጵያና በኤርትራ እጅ ያሉት አማራጮች ይታወቃሉ። ፍልሚያው በሚሳኤሎችና በድሮኖች ልውውጥ ብቻ አይወሰንም። አይበለውና ኢትዮጵያ ምንም አይነት ጥቃት ቢደርስባት የበላይነት አለኝ ብላ በምታምነው የእግረኛ ጦር ምላሹን እንደምትሰጥ ብዙዎች አይጠራጠሩም። ኤርትራም ተመሳሳይ እንደምታደርግ ተገማች ነው። ፍልሚያው ከዚህ ከፍ እያለ ከመጣ ግን ግብጽና ኤርትራ በአንድ ረድፍ
ምዕራባውያን በሌላ ረድፍ፣ ቻይናና ሩሲያ ደግሞ ሶስተኛ ረድፍ ሊይዙ ይችላሉ። ግብጽ፣ ሱዳንና ኤርትራ የኢትዮጵያን መድከም ይፈልጋሉ። ምክንያታቸው ከወደቡና ከግድቡ ጋር ብቻ የተያያዘ አይደለም። ከዚያ ከፍ ያለ ታሪካዊ ዳራ እንዳለም በርካቶች ያምናሉ። በቀደመው ታሪክ ግድቡ ለ1000 ዓመታት የዘለቀ ሆኖም ያሳደጋቸው ህወሓትና ሻዕቢያ ደርግን በማሸነፋቸው በይደር ያስቀመጡትን ችግር እንደቀሰቀሰ ሁሉ ወደቡ ሲጀመር የሚፈጥረውን መገመትም አይከብድም። ከግድቡ ጋር በተያያዘ ግብጽና ሱዳን ብቻ ሳይሆን ሌሎች አረቦችም በአፍሪካ ቀንድ ባሉት ሀገራት መካከል ሶማሊያም፣ ጅቡቲም፣ ኤርትራም እንደ እህት ሀገራት ኢትዮጵያን ደግሞ እንደ ተቃራኒ የመመልከት አባዜ ነበራቸው። ግድቡ በሶማሊያ በጅቡቲ አሊያም በኤርትራ ቢሰራ ኖሮ በኢትዮጵያ በመሰራቱ የሚቆረቁራቸውን ያክል አይሰማቸውም ነበር ተብሎ እንደሚታሰበው ሁሉ ወደብ ጠያቂዎች ሌሎች ቢሆኑ የዚህን ያክል በመላክ ያነጋግራቸዋል ተብሎም አይገመትም። ይበልጥ ይገባን ዘንድ ጉዳዩን ከአፍሪካ ዘንድ አስፍተን ማየት ይኖርብናል። በኢትዮጵያ ጉዳይ የአሜሪካ፣ የቻይና፣ የሩሲያና ሌሎችም ፍልሚያዎች ይኖራሉ። ቻይና፣ ሩሲያና አሜሪካ ተፎካካሪዎች ናቸው። ፉክክራቸውም አፍሪካ ቀንድ ላይ ምን እንደሚመስል ማወቅ ይጠይቃል። ሩሲያና ቻይና የኤርትራ ወዳጆች ናቸው። ወዳጅ የሆኑት የቀይ ባህር ጉዳይ እንደተጠበቀ ሆኖ በዋናነት ኤርትራ ከአሜሪካ በመራቋ መሆኑን መዘንጋት አያስፈልግም። ይህንኑ ትንተና ወደ ኢትዮጵያ ስናመጣ እንዲህ ይሆናል። ቻይናና ሩሲያ ልክ እንደ ኤርትራ ሁሉ ኢትዮጵያን ከአሜሪካ ማራቅ ይፈልጋሉ። እናም ይህን ለማድረግ የማይሞክሩት ነገር የለም። በስልጣን ላይ ከሚገኝ ማናቸውም ማዕከል ጋር ይሰራሉ። ወታደራዊ መንግስት ቢመጣ አይናቸውን አያሹም። በሩሲያ በኩል ለአሜሪካ የጎን ውጋት መሆን ዓለም አቀፍ ፖሊሲዋ ነው። ትራምፕ ከመጡ በኋላም ነገሮች የተቀየሩ ቢመስሉም ረጅም ታሪክ አላቸው። የፕሬዝዳንት ቭላዲሚር ፑቲን መንግስት የዓለም ፖለቲካ በአሜሪካ ብቻ መቃኘት የለበትም ብሎ የሚያምን መሆኑ አይዘነጋም። ኢሳያስም የዚህ ደጋፊ ናቸው። ቻይና ግን ከሩሲያም አለፍ ብላ የዓለምን ኢኮኖሚ የበላይነት ለመጨበጥ ከአሜሪካ ጋር ፉክክር ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት የሚፈሯት ቻይናን ነው። የሚገርመው ነገር ቻይና ኢትዮጵያን ከአሜሪካ በማራቅ በቀጠናው ብቸኛዋ የኢትዮጵያ ተጠቃሚ ሀገር መሆኗን መፈለጓ ነው። ይህ ማለት ቻይና የኢትዮጵያን ኢኮኖሚ አሳድጋ ተጠቃሚ መሆን ትፈልጋለች። ነገር ግን ይህ ታሪክ ጠባሳ አለ። ይህም ከዚምባብዌ ጋር ይያያዛል። በዚምባብዌ ውድቀት እንደታየው ሁሉ ምዕራባውያን ከኢትዮጵያ ጋር እንዲቆራረጡ የሚፈጠር የኢኮኖሚ ክፍተት ቻይናን ስለሚያሰጋት ባይሳካ ቢቀርስ ትላለች። ክፍተቱን ብቻዋን ለመሙላት ስለምትቸገርም ተቻችለን እንከባበር ባይናት። ስለዚህ ቻይና ኢትዮጵያን ሙሉ በሙሉ ከምዕራባውያን ጋር እንድትቆራረጥ አትፈልግም ብለን ብንደመድም የተሳሳትን አይሆንም። ስለዚህ ቻይና በኢትዮጵያ ጉዳይ ከአሜሪካ ጋር ያን ያክል አትቃረንም። በጥቅሟና በምዕራባውያን ፍላጎት መካከል ሚዛን ጠብቃ መጓዟን ስለምትመርጥ እዚህ ጨዋታ ላይ ብዙም ትገኛለች ተብሎ አይታሰብም። በኢትዮጵያና በአጠቃላይ በቀይ ባህር ጉዳይ ምዕራባውያን ለሁለት ተከፍሎ ማየት እንችላለን። አንደኛው አሜሪካ የምትመራው ምዕራቡ ዓለም ሲሆን፣ ሁለተኛው እዚህ አስተላለፍ ላይ ያለው የአውሮፓ ህብረት ነው። እንግሊዝ ብዙውን ጊዜ ከአሜሪካ አንዳንዴ ደግሞ ከአውሮፓ ህብረት ጋር ትሰለፋለች። የአውሮፓ ህብረት አባል የሆኑት 27ቱ ሀገራት ብዙዎቹ ከአፍሪካ ቀንድ አልፎ በአጠቃላይ በዓለም አቀፍ ጉዳዮች ላይ የጋራ አቋም መያዛቸው ይታወቃል። ብዙውን ጊዜ ከዚህ ሁኔታ ይልቅ በአንዳንድ ጉዳዮች ላይ ያላቸው ልዩነት ጎልቶ የወጣ ቢሆንም በቀይ ባህር ጉዳይ ግን ፈጽሞ ላለመሳሳት ይጠነቀቃሉ። ኢትዮጵያ በአሰብ በኩል ወደ ቀይ ባህር እንዳትደርስ ይከላከሉ እንጂ ከደረሰች በኋላ ምንም ማድረግ አይችሉም። ጠቅላይ ሚኒስትሩ ምናልባት ይህንን አስልተው እየሄዱ ከሆነ ኢትዮጵያን ተጠቃሚ የማድረግ እድላቸው ሰፊ እንደሆነም ይነገራል። ፕሬዝዳንት ኢሳያስ ቢሆኑም ይህንን ጉዳይ ይገነዘቡታል። እየሆነ ያለው ግን ከዚያ በተቃራኒ ነው። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ደጋግመው የሰጡት ምላሽ የነገሩ መካረር አመላካች ነው። የኢሳያስ መንግስት ከፕሪቶሪያው ስምምነት በኋላም ከኢትዮጵያ መንግስት ጋር ያለው ግንኙነት አላልተዋል። በተለይ ጠቅላይ ሚኒስትር አብይ አህመድ የወደብ ጉዳይ ማንሳታቸውን ተከትሎም የኢሳያስ መንግስት የኃይል አስተላለፉን እየቀየረ መጥቷል። በትግራይ ከአንደኛ የህወሓት ቡድን ጋር የመሰለፍ ጉዳይ አደባባይ ሆኗል። ከዚህ ጋር ተያይዞ ለሚነሳው ክስ የማስታወቂያ ሚኒስትሩ የሰጡት ምላሽ ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ፍላጎት የላትም የሚል ነበር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት መግለጫም ከትግራይ ክልል ትርምስ እናተርፋለን ከሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸውን ተከትሎም ይህንን ምላሽ ሰጥተዋል። የፕሪቶሪያው የሰላም ስምምነት የውስጥ ጉዳይ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ አስተባብለዋል። ከቀይ ባህር ጋር በተያያዘም የኢትዮጵያ ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫም አላስፈላጊና ውጥረትን የሚያባብስ ነው ሲሉም ከሰዋል። እንዲህ አይነት እንቅስቃሴዎች ያለምንም ማወላወል መቆም እንዳለባቸውም አሳስበዋል። ነገሩ ካልቆመ ግን እንደተባለው ከባድ ሊሆን ይችላል። የኃይል አሰላለፉም የሁለቱ
ሁለቱን ሀገራት ተከትሎ ሊፈጠር የሚችል ነው። ኢትዮጵያ ወደ አሰብ ወደብ ለመመለስ የምታደርገውን ጥረት በዚህ መልኩ አጠናክራ ከገፋች ያለምንም ጥርጥር የቀይ ባህር ጌቶች መታመሳቸው እንደማይቀር የበርካታ ተንታኞች ግምት ነው። በአሁኑ ወቅት ቀይ ባህር ያለበት ሁኔታ ይታወቃል። በኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመን ሁቲ አማጽያን በቀይ ባህር ላይ ጥቃት መሰንዘራቸውን ቀጥለዋል። ይህም በዋናነት ግብፅና አሜሪካን ያስጨነቀ ጉዳይ ነው። ኤርትራ ደግሞ ዋነኛዋ ናት። ኤርትራን ይበልጥ ያሰጋት ግን የአሰብ ጉዳይ ይመስላል። እናም የአሰብ ጉዳይ ሲጨመር የቀይ ባህር ፖለቲካ ይበልጥ ይባባሳል የሚል ስጋት በኤርትራ መፈጠሩ ይጠበቃል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ የጂኦፖለቲካዊ ጠቀሜታው ወሳኝ የሚሆነው በቀይ ባህር ላይ ችግር ሊፈጠር መሆኑን በማሰብ አህጉር አቀፍና ዓለም አቀፍ አካላት እየተሰባሰቡም ይገኛል። ባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራት በተቀራራቢነት የችግሩ መፍትሄ አፈላላጊ እንዲሆኑም ተጠይቋል። አሜሪካ የመፍትሄው አካል ሆና ብቅ ብላለች። አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫ የሚበርድበትን መንገድ እንድታፈላልግ የጠየቀው ስጋቱ እሷንም ስለሚያሰጋ ነው። ትግራይ ላይ የሚስተዋለው ፍጥጫ ሄዶ ሄዶ ወደ አሰብና ቀይ ባህር እንዲሁም ቀጠናዊ መልክ ሊይዝ ስለሚችል ተጽዕኖ ፈጣሪ አካላት ጭምር ነገር አብርዱ እያሉም ይገኛሉ። የአፍሪካ ህብረት የትግራይ ወቅታዊ ሁኔታ ያሳስበኛል ስል ስጋቱን አስታውቋል። የትግራይ ውጥረት የተለየ ትኩረት